ይሄ ክቡር ቦታ ነው። ይሄ ቅዱስ ቦታ ነው። እንደ ሌላ ቤተክርስቲያን አይደለም። ይሄ ስርዓተ ኦሪትን ሲፈጸምበት የነበረ ከአክሱም ጽዮን ቀጥላ ያለችው ተድባበ ማርያም ናት። ተድባበ ማርያም፣ ተድባበ ጽዮን አራቱ መናብርተ ጽዮን ተብለው ከሚጠሩ ሁለተኛዋ እቺ ስትሆን ሶስተኛ ደግሞ ጣና ቂርቆስና አራተኛ መርጦ ለማርያም ነው። እቺ ግን ከሁሉ ከተመሰረቱት አብያተ ክርስቲያናት የተለየች ቦታ ናት። ከዚህ በፊት ነግረናችኋል። አማርኛ ቋንቋ የተነገረበት ቦታ የቦታ ነው። ሀ ሁ ለ ሉ ፊደል የተቀረጸበት ቦታ የዚህ ቦታ ነው። ተራ ቦታ እንዳይመስላችሁ። እግዚአብሔር የባረካት፣ እግዚአብሔር የቀደሳት ናት። የተድባበ ማርያም የአማራ ሳይንት ህዝብ ሆነ እቺ ቦታ እንደቀላት ይዋት ክብራችሁ ናት፣ አለኝታችሁ ናት። ሌላ ሁሉ ቤተክርስቲያን ተመስርተዋል፣ ከሷ በታች ናቸው። አክሱምም አንደኛ ስትሆን ሁለተኛዋ አንቺ ናት። ከኢትዮጵያ ኦርቶዶክስ ቤተክርስቲያን የሃይማኖት ገዳማት፣ አድባራት ልዩ ልዩ ቦታ የተመሰረቷል። እቺ ግን የቅርስ ባለቤት ናት። እግዚአብሔር የምታፈቅሩ በተለይ በመጠጥ እየሰከራችሁ እቺ ታቦቷ እንዳታክሩ። ኃይለኛ ታቦት ናት። ታቦተ ጽዮን ናት። ከእስራኤል ከመጡ ታቦታት አንዷች ናት። ዝም ብሎ ዘው ብሎ የሚገባበት ቤተ መቅደስ አይደለም። ደናግል መነኮሳት የሚቀድሱባት፣ ከ15 ዓመት በታች ያሉ ሕፃናት ብቻ ገብተው የሚቀድሱባት፣ ሕጋዊ የሆነ ቄስ ወደዚህ ቦታ ላይ ገባ። ለዚህ ነው ለአማራ ሕዝብ ምናችሁ ናት? ንገሩ። ክብራችሁ ናት። እናንተ የምትናገሩበት ቋንቋ የተገኘበት ይህ ቦታ ነው። የጀግኖችም ሀገር ናት። ፍጹም ክርስቲያናዊ ኢአማንያን የሌለበት ሀገር ነው። ደፍራችሁ ወደ እሷ ብትገቡ ግን አሁን እርሻ ታርሻላችሁ። ለተድባበ ማርያም የማትሰጡ ገበሬዎች ካላችሁ ግን በረከት የላችሁ። እናታችሁ ናት። ሌላ አደራ መላችሁ ግን ሰው አትግደሉ፣ አትገዳደሉ። ጀግነት አይደለ ወንድምህን በመግደል ጀግነት ልታገኛችሁ። ወንድማችሁን አክብሩ። እርስ በራሳችሁ ተገዳድላችሁ መቼ ብዙ ብትቆም ትዝቡ። ስንት በር አላት ተድባበ ማርያም? ይነግረኝ ከእናንተ ስንት በር አላት? 12 ለእያንዳንዱ ስተነትንላችሁ አሉን። የታሪክ ማህደር ናት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የተመዘገበች በምሁራን አንደበት የምትተነተን ቦታ ናች። ቦታ ቀለል አድርጋችሁ አትያዟት እባካችሁ። እችን ከያዛችሁ ድርቅ፣ ረሃብ፣ ቸነፈር ምንም አይደርስባችሁ። አሁንም አይደርስባችሁ።